ብዙዎቻችን ወንዶች ሴቶች ሲወዱን የሚያሳዩት ምልክት ቶሎ የቴክስት መልስ መላክ፣ ስጦታ መስጠት ወይም ደግሞ ለቀልዳችን መሳቅ ይመስለናል። ወዳጄ ተሳስተሃል። እነዚህ ነገሮችማ ማንም አቴንሽን ወይም ደግሞ ትኩረት የፈለገች ሴት ልታደርጋቸው የምትችላቸው ነገሮች ናቸው። እንዲያውም ሳይኮሎጂ እንደሚነግረን ከሆነ አንዲት ሴት ላንተ ያላት ስሜት እውነተኛ ሲሆን ባህሪዋ አንተ ከለመድከው የሮማንቲክ ፊልም ታሪክ በጣም የተለየ ነው። ዛሬ እንደ ወንድ ማወቅ ያለብህን ነገር እነግርሃለሁ። ምንም የውሸት ተስፋ አልሰጥህም። ሳይንሱ በተለይም ደግሞ ኢቮሉሽነሪ ሳይኮሎጂ ወይም የዝግመተ ለውጥ ሳይኮሎጂ ስለ ሴቶች ጥልቅ ፍቅር ምን እንደሚልና በእኛም ሀገር ባህል ውስጥ የምናየውን ነገር ግን ብዙዎቻችን የማናስተውለውን 3 ወሳኝ ምልክቶች እነግርሃለሁ። እነዚህን ምልክቶች በደንብ ካስተዋልክ አጠገብህ ያለችው ሴት ለህይወትህ የምትሆን የነፍስ ጓደኛህ ናት ወይስ በቅርቡ አንተ ጥሩ ሰው ነህ ግን ብላ የምትሰናበትህ ጊዜያዊ ጎብኚህ ናት የሚለውን መለየት ትችላለህ። በተለይ አንደኛውን ነጥብ ስትሰማ እስካሁን ስለ ፍቅር የነበረህ እይታ ሊቀየር ይችላል። እሺ፣ ወደ ዋናው ጉዳይ እንግባ። ሶስተኛውና ብዙ ወንዶች በቀላሉ የሚዘሉት ምልክት ቦርደም ቴስት ወይም ደግሞ የደብዛዛ ጊዜያት አጋርነት የምንለው ነው። እውነቱን እንነጋገር ከተባለ አብዛኛው የፍቅር ግንኙነት ጅምር ላይ በጣም ደስ ይላል። አዳዲስ ቦታዎች መሄድ፣ ሆቴል መጋበዝ፣ ስጦታ መለዋወጥ፣ በየቀኑ በስልክ ማውራት። በዚህ ጊዜ በሰውነታችን ውስጥ የሚለቀቀው ዶፓሚን የተባለው ሆርሞን ሰማይ ላይ እንድንንሳፈፍ ያደርገናል። በዚህ የጫጉላ ሽርሽር ጊዜ ሁሉም ሴት ጥሩ አፍቃሪ መስላ ልትታይ ትችላለች፣ ምክንያቱም አብራህ መሆን አዝናኝ ስለሆነ። ነገር ግን እውነተኛ ፍቅር የሚፈተነው አዝናኝ በሆኑ ነገሮች ሳይሆን ምንም በማይደረግበት አሰልችና ደብዛዛ በሚባሉ ጊዜያት ነው። ሳይንቲስቶች እንደሚሉት ከሆነ አንዲት ሴት በእውነት ስትወድ ካንተ ጋር ለመሆን የግድ ኢቨንት ወይም ደግሞ የሆነ ፕሮግራም አትፈልግም። ዝም ብለህ ቤት ተቀምጠህ ቴሌቪዥን እያየህ ወይም ደግሞ ስራህን እየሰራህ እሷ አጠገብህ በመቀመጧ ብቻ ሰላም የሚሰማት ከሆነ ይሄ የኦክሲቶሲን ወይም የመተሳሰር ሆርሞን ውጤት ነው። ለምሳሌ በእኛ ሀገር ሁኔታ ስናየው ኪስህ ሙሉ ሆኖ ቦሌ በሚገኙ ሬስቶራንት ስትጋብዛት ማንኛውም ሴት ደስተኛ ትሆናለች። ነገር ግን ወሩ መጨረሻ ላይ ሆነህ ኪስህ ደርቆ ሰፈር ውስጥ ባለች ትንሽ ሻይ ቤት ወይም ደግሞ ቤት ውስጥ ተቀምጣችሁ ምንም የምታወሩት ጠፍቶ ዝም ስትባባሉ ምቾት ይሰማታል? ወይስ ስልኳን እያወጣች እሺ ምን እንስራ፣ የት እንሂድ እያለች ትጨነቃለች? እውነተኛ ስሜት ያላት ሴት ካንተ ጋር ዝምታ አይከብዳትም። ዝምታው አያስፈራትም፣ አይጨንቃትም። ምክንያቱም የምትፈልገው ያንተን ጊዜና ገንዘብ ሳይሆን ያንተን መኖር ብቻ ነው። ይህንን በሳይንስ ኮሬጉሌሽን ይሉታል። ያንተ የረጋ መንፈስ ለሷም መረጋጋትን ሲሰጣት ማለት ነው። ስለዚህ ወዳጄ አስተውል። ስትደውልላት ሁሌም የት እንሂድ የምትል ከሆነ ተጠንቀቅ። ነገር ግን ዛሬ ደግሞ ዝም ብለን ቤት ቡና እንጠጣ ብላ ካንተ ጋር በመቀመጥ ብቻ የምትረካ ከሆነ ይቺ ሴት አንተን እንደ ሰው እንጂ እንደ መዝናኛ ማሽን አላየችም ማለት ነው። እውነተኛ ፍቅር አሰልቺ በሆኑ ጊዜያት ውስጥ ይደምቃል። ወደ ሁለተኛው ነጥብ ስንመጣ ነገሮች ትንሽ እየከረሩ ይሄዳሉ። ይህ ነጥብ ኢንኮንቪኒየንስ ፋክተር ወይም ደግሞ ሲመቻት ሳይሆን ሲከብዳት የምታደርገው ነገር ነው። በአሁን ዘመን ቢዚ ነኝ የሚለው ቃል በጣም የተለመደ ሆኗል። ሴቶችም ወንዶችም ስራ ይበዛባቸዋል። ትምህርት አለ፣ ቤተሰብ አለ፣ ስራ አለ። በዚህ ሁሉ ግርግር ውስጥ ላንተ ጊዜ መስጠት ቀላል አይደለም። ነገር ግን እዚህ ጋር ነው ቁልፉ ያለው። አንዲት ሴት ላንተ ያላት ስሜት የበሰለ መሆኑን የምታውቀው ነገሮች ለሷ ሲመቻት ብቻ ሳይሆን ሳይመቻትም ላንተ ስትል የምታደርገውን ነገር በማየት ነው። ይህ በስነ ልቦና ኮስትሊ ሲግናሊንግ ቲዮሪ ይባላል። ይህ ቲዮሪ ምን ይላል መሰለ? አንድ ሰው ለአንድ ነገር ዋጋ ሲከፍል፣ ይህም ማለት ጊዜውን፣ ጉልበቱን ወይም ደግሞ ምቾቱን ሲሰዋ ማለት ነው። ያ ነገር ለሱ ትልቅ ዋጋ አለው ማለት ነው። አንድ ምሳሌ እንውሰድ። ስራ ውላ በጣም ደክሟታል። ነገ ጧት የምታስረክበው ፕሮጀክት አላት። አንተ ግን በሆነ ምክንያት ሙድህ አልመጣም ወይም ደብሮሃል ወይም ታማሃል። በዚህ ሰዓት ወይ ዛሬ ደክሞኛል ነገ እናወራለን ብላ ስልኩን ትዘጋለች? ወይስ የራሷን ድካምና እንቅልፍ ሰውታ ያንተን ስሜት ለማዳመጥ ትቆያለች? ወይስ ደግሞ ታክሲ ወረፋ ጠብቃ አንተን ለማየት ትመጣለች? ብዙ ወንዶች ሴቶች በሚናገሩት ጣፋጭ ቃላት ይሸወዳሉ። የኔ ማር እወድሃለሁ ማለት በጣም ቀላል ነው። በስልክ ሜሴጅ መጻፍ ጉልበት አይጠይቅም። ነገር ግን ከራሷ ፕሮግራም፣ ከራሷ ምቾትና ከራሷ ጥቅም ቀንሳ ላንተ የምትሰጥ ሴት ካለች በቃላት ልትገልጸው ከምትችለው በላይ እወድሃለሁ እያለች ነው። እውነተኛ ስሜት ያላት ሴት አንተ ችግር ላይ ስትወድቅ አይዞ ብላ ብቻ አታልፈህም።
የችግር ተካፋይ ትሆናለች። የምትበላው ባይኖር እንኳን አብራ ትራባለች እንጂ ይህ ሰውዬ በጣም ጠንቶበታል ወይም ብዙ ችግሮች ተደራረቡበት ብላ ፕላን ቢ ወይም ሌላ አማራጭ አትፈልግም። ስለዚህ ራስን ጠይቅ። ለኔ ስትል ምን ምቾቷን አጣች? የትኛውን ፕሮግራሟን ሰረዘች? መልሱ ምንም ከሆነና ሁሌም የምትገናኙት ለሷ በሚመች ሰዓትና ቦታ ብቻ ከሆነ ወዳጄ አንተ ለሷ አማራጭ እንጂ ፕራዮሪቲ ወይም ደግሞ ቅድሚያ የምትሰጠው ሰው አይደለም። አሁን ወደ አንደኛውና ወደ ወሳኙ ነጥብ ደርሰናል። ይህ ነጥብ ብዙ ወንዶችን ያስደነግጣል፣ አንዳንዶችንም ያበሳጫል፣ ግን እውነት ነው። አንዲት ሴት ላንተ ያላት ስሜት ጥልቅና እውነተኛ መሆኑን የምታውቅበት ትልቁ መንገድ ካንተ ጋር ስትጣላና ስለ ህይወትህ ስትነጫነጭ ነው። ቆይ አትደናገር። ዝም ብሎ ስለ መብራትና ውሃ መነጫነጭ ማለት አይደለም። እዚህ ጋር እያወራሁ ያለሁት ስለ ግሮዝ ኦሪየንትድ ኮንፍሊክት ነው። ይህም ማለት ከእድገት ጋር ተያይዞ ስለሚመጣ ግጭት። ብዙ ወንዶች ሰላም የምትሰጠኝ ሴት እፈልጋለሁ ይላሉ። ልክ ነው። ነገር ግን ሴቶች አንድን ወንድ በእውነት ሲወዱት በውስጡ ያለውን ፖቴንሻል ወይም ብቃት ያዩታል። አሁን ያለህበትን ደረጃ ሳይሆን መሆን የምትችለውን ትልቅ ሰው በውስጥ ያያሉ። እናም አንተ ሰነፍ ስትሆን፣ ሱስ ውስጥ ስትዘፈቅ ወይም ደግሞ ህይወትን በዋዛ ፈዛዛ ስታሳልፍ ስታይ ዝም ልትልህ አትችልም። ትነጫነጫለች፣ ትቆጣለች፣ አንዳንዴም ታለቅሳለች። ለምን? ምክንያቱም እጣ ፈንታዋን ካንተ ጋር አስተሳስራለች። አንተ ስትወድቅ እሷም እንደምትወድቅ ይሰማታል። ግድ የሌላት ሴት ግን የፈለከውን ብታደርግ፣ ጫት ብትቅም፣ ስራ ብትፈታ ይመችህ ብላ ትተዋለች። ለምን ራሷን ታጨናንቃለች? አንተ ካልሆንካት ሌላ አለ። ነገር ግን እውነተኛ አፍቃሪ ላንተ ጠላት እስክትመስል ድረስ ትሞግታለች። ለምን ገንዘብ አታጠራቅምም? እስከ መቼ ነው እንደዚህ የምትሆነው? እያለች የምትጨቀጭቅ ሴት እመነኝ ከምታስበው በላይ ታፈቅራለች። ይህንን በስነ ልቦና ኢንቨስትመንት ኢን ፓርትነርስ ፊውቸር እንለዋለን። እሷ አሁን ላለህ ማንነት ብቻ ሳይሆን ወደፊት ለምትገነባው ማንነትም ዋጋ እየከፈለች ነው። ይህ ማለት ግን መርዛማ ወይም ቶክሲክ የሆነ ጭቅጭቅ ጥሩ ነው ማለት አይደለም። ልዩነቱ ምንድን ነው? መርዛማ ሴት ስብዕናህን ዝቅ ለማድረግ ትሳደባለች። አፍቃሪ ሴት ግን ስታጠፋ ትቆጣሃለች። ግን ዓላማዋ አንተ እንድትሻሻልና ወደ ላይ እንድታድግ ነው። ወንዶች ብዙ ጊዜ የምንሳሳተው እዚህ ጋር ነው። አንዲት ሴት ስለ ህይወታችን መሻሻል ስትጠይቀን ነዝናዛ ወይም ጨቅጫቃ እንላታለን። ነገር ግን ሳይንሱ የሚነግረን ተቃራኒው እውነት መሆኑን ነው። የፍቅር ተቃራኒው ጥላቻ አይደለም። የፍቅር ተቃራኒው ግዴለሽነት ነው። ስለዚህ ስለ አንተ እድገት የምትጨነቅ አልፎ ተርፎም የምትጣላ ሴት ካለች ወዳጄ ያችን ሴት በምንም ተአምር ማጣት የለብህም። እሷ ያንተ ኃላፊነት ያለበትና እውነተኛ አጋርህ ናት። በአጠቃላይ ወዳጄ እውነተኛ ፍቅር በፊልሞች ላይ እንደምናየው ሁሌም አበባ መስጠትና ፈገግታ ብቻ አይደለም። እውነተኛ ፍቅር ማለት አንደኛ በደብዛዛና ጸጥታ በሰፈነበት ጊዜ አብራ መሆን መቻሏ፣ ሁለተኛ ለሷ ሳይመቻት ቀርቶ የራሷን ጥቅም ሰውታ ላንተ መገኘቷና ሶስተኛ አሁን ባለህ ማንነት በመርካት ፈንታ የተሻለ ሰው እንድትሆን መታገሏ ነው። እነዚህን ሶስት ነገሮች ባጠገብህ ካለችው ሴት ላይ ካየህ እመነኝ የሎተሪ ጣና ይወጣልህ። እንዲህ አይነት ሴቶችን ማግኘት በዚህ ዘመን እጅግ ከባድ ነው። ካገኘህ ግን አክብራት፣ ጠብቃት። እሺ የዛሬ ቪዲዮ ይህን ይመስል ነበረ። ይህ ቪዲዮ ብዙ እንደረዳ ተስፋ አድርጋለሁ። ከነዚህ 3 ነጥቦች ውስጥ የትኛው ይበልጥ ውስጥህን ነካው? ወይም ደግሞ አንተ ያጋጠመህ የተለየ ምልክት አለ? እስኪ በኮሜንት ላይ አሳውቀኝ፣ እንማማርበታለን። ይህ ቻናል የስኬት የፍቅርና የስነ ልቦና መረጃዎች የሚቀርቡበት ነው። እናም እንዲህ አይነት መረጃዎች እንዳያመልጡ ሰብስክራይብ በማድረግ የደወል ምልክቷን መጫንክን እንዳትረሳ። ለምትወደው ጓደኛም ሼር አድርግለት። በቀጣይ ቪዲዮ በሌላ ርዕስ እስከምንገናኝ ድረስ ሰላም።